ሰዎች ብዙ ጊዜ እንዲሁን ይላሉ፣ ልብህ ግን ራስህን ሁን ይላል። የምትወደውን አትደብቅ፣ የምታስበውን ተናገር። ህልምህን በፍርሃት አትቅበረው። ፀሐይ ለመብራት ፈቃድ አትጠይቅም፣ ወፍም ለመብረር ማንንም አትፈራም። አንተም እንዲሁ ራስህን አትገድብ። ሰዎች ሊፈርዱብህ ይችላሉ፣ ሊስቁብህ ይችላሉ፣ ግን ህልምህን የሚኖረው አንተው ራስህ ነህ። ዝምታ ብዙ ህልሞችን በልብ ውስጥ ቀብሯል። ድፍረት ግን ተራ ሰውን ታሪክ ያደርጋል። ስለዚህ ተነስ፣ ድምፅህን አሰማ፣ ራስህን በኩራት ኑር፣ የምትሆነውን ዓላማ አሳይ። ምክንያቱም ዓለም ሌላ ሰው አትፈልግም፣ እውነተኛውን አንተን ብቻ ትፈልጋለች። የምትሆነውን በድፍረት ሁን። ሰው ሲወለድ ልዩ ብርሃን ይዞ ነው፣ ልዩ ህልም ይዞ ነው፣ ልዩ መንገድም ይዞ ነው። ግን ዓለም አንተን ትፈልጋለች። ነገር ግን ልብህን በውስጥ ሁል ጊዜ አንድ ነገር ይናገራል፣ ራስህን ሁን ይላል። የምትወደውን አትፍራ፣ የምታስበውን አትደብቅ። ህልምህን በሰዎች አስተያየት አትግደል። ፀሐይ ስትወጣ ማንንም ፍቃድ አትጠይቅም፣ ጨረቃን በሌሊት ብርሃኗን አትደብቅም። አንተስ ለምን ራስን ትደብቃለህ? ለምን ህልምህን በፍርሃት ትቀብራለህ? ለምን? ምናልባትም ሰዎች ይስቁብህ ይሆናል፣ ምናልባትም ይፈርዱብህ ይሆናል፣ ምናልባትም አትችልም ይሉ ይሆናል። ግን አስታውስ፣ ትልልቅ ሰዎች በሙሉ በአንድ ጊዜ አትችሉም ተብለው ነበረ። ሰዎች ቢጠሉህም ራስህን አትጥላ። ሰዎች ባይረዱህም ህልምህን አታቁም። ምክንያቱም የህይወት ትልቁ ህመም ወድቆ መቅረት አይደለም፣ ራስህን መሆን እየቻልክ ሌላን ሰው ሆኖ መኖር ማለት ነው። ስለዚህ ወንድሜ፣ እህቴ፣ ራስሽን ሁኚ፣ በድፍረት ውጪ፣ ተናገሪ። አንተም እንደዛው።